ሃይ ሃይ ተመልካቾቼ እንዴት ናችሁ? የዛሬው ርዕሳችን ስለ ህፃናት እጅ መጥባት ይሆናል። እንደዚህ አይነት ኢንፎርሜሽኖችን ለማግኘት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ህፃናት እጃቸውን ለምን ይጠባሉ? መፍትሄውስ ምንድነው የሚለውን ዛሬ እናያለን። ህፃናት ከ0 ዓመት እስከ 3 ዓመት እጃቸው የሚጠቡ ከሆነ ችግር የለውም። ችግር የሚሆነው ከ3 ዓመት በላይ የሚጠቡ ከሆነ ህፃናት እጃቸውን ከ3 ዓመት በኋላ ለምን ይጠባሉ ብለን ተብሎ በተጻፉ ብዙ ጽሁፎች ላይ አንደኛ የአእምሮ ስትረስ ወይም ጭንቀት ካለባቸው ወይም ደግሞ የፍርሃት ስሜት ሲሰማቸው እጃቸውን ይጠባሉ። እና እጃቸው መጥባታቸው ምን አይነት ጉዳት ያመጣል ብለን ስናይ አንደኛ አፋቸውና ጥርሳቸው እንዳይከደን ያደርገዋል። ኦፕን ባይት የምንለው ወይም ደግሞ የፊት ጥርስ ወጣ የማለት ችግር ያመጣል ማለት ነው። በጊዜ ሂደት ፊታቸው ወደ ጥርሳቸውን የፊታቸውን ቅርጽ ቢቀይረውና ጥርሳቸው ወደፊት ይወጣ ያደርገዋል። ይሄ ደግሞ በሚያድጉበት ሰዓት ቁንጅናቸውን ይቀንሰዋል፣ ኮንፊደንሳቸውን ይቀንሰዋል፣ በራስ የመተማመናቸውን ስሜታቸውን ይቀንሳል። ስለዚህ ወላጆች እንዴት አድርገን ነው ልጆቻችንን መርዳት የምንችለው? እጃቸውን መጥባት እንዴት ነው ማስቆም የምንችለው ስንል አንደኛ በቀላል መንገድ የሚያስቡትን ነገር አቅጣጫውን መቀየር። ለምሳሌ ፍርሃት ሲሰማቸው ወይ ብቸኝነት ሲሰማቸው ከሆነ ፍርሃት የሚሰማቸውን ነገር ማስወገድ፣ ብቸኝነት ሲሰማቸው ከሆነ ደግሞ ና እንጫወት ወይ ደግሞ ጥያቄ በመጠየቅ ወይም ተረት በማውራት ሊሆን ይችላል ሀሳባቸውን ማስቀየር፣ ብቸኝነት ስሜታቸው ጋር ማስወጣት። ሁለተኛ ደግሞ ተኝተው የሚጠቡ ልጆችም ይኖራሉ። ለሱ ደግሞ መፍትሄው ግላብ መጠቀም፣ አንድ ጣታቸው የምታስገባ ግላብ መጠቀም ወይ ነው ይሄ ማንኛውም ሱቅ ላይ የምናገኘውን የእጅ ግላብ በመጠቀም ማስቆም እንችላለን። ሌላኛው ደግሞ እንደ ጥፍር ቀለም ያለ ኔል ፖሊሽ አለ ለህፃናት ተብሎ የሚሰራ እጃቸውን ለሚጠቡ፣ እሱን በምንጠቀምበት ሰዓት የመምረት ነገር ስላለው እጃቸውን አይጠቡም ማለት ነው። ሌላኛው መንገድ ደግሞ ማስረዳት፣ በቃ ስለ ጉዳቱ ቁጭ አድርጎ ማለት መረዳት በሚችሉበት ቋንቋ እናንተ እጃችሁን ብትጠቡ ለወደፊታችሁ ጥርሳችሁ ይወጣል፣ ጥርሳችሁ ይበላሻል፣ እጃችሁ እየቀጨጨ ከሌላው ጣታችሁ እየቀጠነ ይሄዳል የሚለውን በስነ ስርዓት ከነሱ ጋር ቁጭ አድርጎ መነጋገር። ተነጋግሮን ብቻ መተው አይደለም፣ ሪዋርድ መስጠት ወይም ሽልማት መስጠት። ዛሬ እጅህን ስላልጠባ መጫወቻ ቤት እንሄዳለን፣ ሳይክል ገዛልሃለሁ እያሉ ማበረታታት። ፕላስ ደግሞ ወላጆች መጠንቀቅ ያለባችሁ ቃል የገባችሁላቸውን ነገር በሰዓቱና በአግባቡ ማድረግ፣ አለማሸማቀቅ፣ ከተሳሳቱም አለማሸማቀቅ። ሽልማቱን አልሰጥህም ግን ለወደፊቱ ካስተካከልክ እሰጥሃለሁ ማለት እንጂ ልጆችን ባሸማቀቅናቸው ቁጥር የፍርሃት ስሜቱ ስለሚመጣ እጃቸውን መጥባታቸው ላይ አሁንም ይቀጥሉበታል ማለት ነው። ሌላኛው ነገር ደግሞ እጃቸው የሚጠቡ ልጆችን መቆጣት አያስፈልግም። ለምሳሌ እጅህን አውጣ 40 ጊዜ በደጋገምነው ቁጥር እጅህን አውጣ ባልነው ቁጥር ልጆቹ እዛ ነገር ላይ እየተጣበቁ ነው የሚሄዱት፣ እየጠቡ ነው የሚሄዱት። ስለዚህ ከዛ ይልቅ ሀሳባቸውን ማስቀየር የተሻለ ነገር ነው። ተመልካቾች ላይክ፣ ሰብስክራይብ በማድረግ ይከታተሉን። አመሰግናለሁ።